ሄሎ ኤቭሪዋን፣ ምግብ ከበላን በኋላ ለምን የድካም ስሜት እንደሚሰማን ታውቃላችሁ? ሶስት ዋና ምክንያቶች አሉ። አንደኛ ብለድ ፍሎ ሪዲስትሪቢዩሽን ነው። ምግብ ከበላን በኋላ ሰውነታችን ለዳይጀሽን ኢነርጂ ስለሚያስፈልገው ደም በብዛት ወደ ስቶማክ እና ኢንተስታይን ፍሎ ያደርጋል። ይህ ደግሞ ወደ ሌሎች የሰውነታችን ክፍሎች የሚሄደውን ደም በጥቂቱ ይቀንሳል። ስፔሻሊ ወደ ብሬን የሚሄደው ደም ቀነሰ ማለት ኦክሲጅን በብሬን ውስጥ ቀነሰ ማለት ነው። ምክንያቱም ኦክሲጅን በደም ትራንስፖርት ስለሚሆን። ታዲያ ኦክሲጅን በመቀነሱ እንዴት ድካምን ፊል እናደርጋለን ካላችሁ፣ ኦክሲጅን ለኤቲፒ መመረት ዋና ግብአት ነው። ኤቲፒ ማለት ደግሞ ስቶርድ የሆነ ኤነርጂ ማለት ነው። ስለዚህ ወደ ብሬን የሚሄደው ብለድ ፍሎ መቀነሱ ኦክሲጅን እንዲቀንስ ያደርጋል። የኦክሲጅን መቀነስ ደግሞ የኤቲፒን መመረት ይቀንሳል። በዚህ ምክንያት ዲዝነስ እና ስሊፕነስን ፊል እናደርጋለን ማለት ነው። ሁለተኛው ሆርሞናል ቼንጅ ነው። ይህ በምንመገበው ምግብ ላይ ዲፔንድ ይሆናል። ካርቦሃይድሬት ሪችድ የሆኑ ምግቦችን ስንመገብ በደማችን ውስጥ የስኳር መጠን ይጨምራል። በዚህ ምክንያት የስኳር መጠንን ለመቀነስ ኢንሱሊን የሚባል ሆርሞን ይመነጫል። የኢንሱሊን ሆርሞን ዋነኛ ስራው በደም ውስጥ ያለውን የስኳር መጠን መቀነስ ነው። ይህ ደግሞ ሰደንሊ በደም ውስጥ ያለውን የስኳር መጠን ይቀንሳል። በዚህ ምክንያት ድካምና ሎው ኢነርጂ ሀፕን ያደርጋል። ሶስተኛው ፓራሲምፐቲክ ነርቨስ ሲስተም አክቲቬሽን ነው። አውቶኖሚክ ነርቨስ ሲስተም በሁለት ይከፈላል፣ ፓራሲምፐቲክ እና ሲምፐተቲክ። ሲምፐተቲክ ነርቨስ ሲስተም በፋይት እና ፍላይት ጊዜ አክቲቬት ይሆናል። ፓራሲምፐቲክ ነርቨስ ሲስተም ግን በሬስት እና በዳይጀሽን ጊዜ አክቲቬት ይሆናል። ለዳይጀሽን የሚያስፈልጉ ነገሮችን አክቲቬት የሚያደርገው ይህ ነርቨስ ሲስተም ነው፣ ላይክ ኢነርጂ፣ ሳላይቫ ኤንድ ጃይሞቴሊ። በተጨማሪም ደግሞ ሪላክሴሽንን ፕሮሞት ያደርጋል። እነዚህ ምግብ ከተመገበን በኋላ የድካም ስሜት እንዲሰሙ የሚያደርጉን ሶስት ዋና ነገሮች ናቸው። ቪዲዮን ከወደዳችሁት ላይክ እና ፎሎ ማድረጋችሁን እንዳትረሱ።